ኢትዮጵያ ቀይ መስቀል ማህበር አንድ ላም ሳይገዛ ከዛ በፊት የነበረ የኑሮ ሁኔታ ተወሰነ ችግር ነበረበት። እንደዛም አይደለም ማለት ችግር ነበር። ኑራችን እንደዛ አይደለም ማለት ጥሩ አይደለም የነበረ። ዞሮ ዞሮ የተጎሳቆለ ኑሮ ነው የምንኖረው የነበረ። በፊት የነበረ የኑሮ አያያዝ ሁኔታ መጋነን አይደለም፣ የሰማይና መሬት ነው ብዬ ብናገር መጋነን አይደለም። አመዛን ጊዜ ገበያ ሄደህ ገዝተህ ነው የምታመጣው ነበር ለራሳችን ምግብ እንኳን። ግን የኑሮዬ መነሻ ነው ብዬ ነው የማስበው። ቀይ መስቀል ለኑሮዬ ለትዳሬ መነሻ ነው ብዬ ነው የማስበው። ምክንያቱም ከዛ በፊት ምንም አልነበረኝም እና በቀይ መስቀል ያደረገልኝ ድጋፍ ግን ኑሮዬም ያው ያያችሁት እየገለጽኩት ነው ያለሁት እና ቀይ መስቀል ያደረገልኝ አሁን እናመሰግናለን ጥሩ ነው ምናምን ብቻ አይደለም፣ ገልጸህ የምትጨርሰው አይደለም። በጣም ለየት ያለ እንዲያውም አንዳንዴ የሆነ ድርጅት መጥቶ ብር ይሰጥሃል፣ ብሩ ወዳው ነው የምጨርሰው። ቀይ መስቀል ግን ራሱ አፈላልጎ ምረጥ ብሎ መርጠህ እችን ግዛልኝ ትለዋለህ። አባት ነው እንደዛ የሚያደርግልህ። ልጅ የሆነ ልብስ ይመርጥና ግዛልኝ ይላል አይደል እንዴ? ቀይ መስቀልም ምረጥ አለኝ። እቺ መርጫለሁ፣ እቺ ግዛልኝ አልኩት፣ ገዛልኝ። ከዛ መነሻ የኑሮ መነሻ ብገልጸው መጋነን አይደለም። ሀብቱ ራሱ መጀመሪያ ተጠቃሚ ሆነ ገበዝና በየጊዜው ያደገ ከ3 እስከ 4 እስከ 5 ደርሰው ነበር። አሁን ያው ቤት ሰራ ተደራጀ። አሁን ላሞች አሉት እና አሁን ያው ቤት ሰራ። ቤቱ ራሱ ባንክ ነው የተከራየው ማለት ነው። መነሻው ግን ከዚች ነው ከቀይ መስቀል ነው የተነሳው ማለት ነው። በአንድ ላም ነው የተነሳው፣ በአንድ የወተት ላም ማለት ነው። ስለዚህ የብዙ ህይወት ቀይሯል ማለት ይችላል። ችግር ያው ሰፊ ስለሆነ ከማህበሩ አቅም በላይ ነው። ይሄንን ችግር በሙሉ በማህበሩ ወይም በኢትዮጵያ ቀይ መስቀል ማህበር ብቻ የሚፈታ አይደለም። ነገር ግን ያገኛትን ሪሶርስ ደግሞ ተጠቅሞ የተወሰነ ማህበረሰብ መለወጥ መደገፍ ከቻለ ደግሞ ያው ትልቅ ነገር ነው። ይሄ ችግር እስካሁን ድረስ ያው ሙሉ በሙሉ ያልተቀረፈ ስለሆነ በዚህ ላይ መሰራት አለበት የሚል እምነት አለኝ። ነገር ደግሞ ያው ኮኦርዲኔሽን ይጠይቃል። በጣም ተናቦ መስራት ይጠይቃል። ተቀናጅቶ መስራት ይጠይቃል።